ተአምረኛው የኢትዮጵያ የመሳሪያ ልዕልና ግብጽ የተከለከለችውን ጀት ኢትዮጵያ እጅ ውስጥ እንዴት ገባ? በ2019 ግብጽ ከሩሲያ ሱ-35 ጀት ልትገዛ ተዘጋጅታ ነበር። በቅድሚያ ውል የተፈራረመችም ሲሆን ገንዘብም አዘጋጅታለች። ግብጽ ጀቱን ለማግኘት ጫፍ ደርሳ ግን ከዋሽንግተን ስልክ ተደወለላት። ግብጽ ፈጥና ውሉን ሰረዘች። የሰሜን አፍሪካ ሀያል ሀገር በአንድ የስልክ ጥሪና የማዕቀብ ማስፈራሪያ ቃል ብቻ የፈለገችውን ጀት ሳታገኝ ቀረች። ከ6 ዓመታት በኋላ ይህንን ራሱን ጀት ማንንም ሀገር ማስፈቀድ ሳያስፈልጋት መሸመት የቻለች ሀገር በአፍሪካ ቀንድ ተገኝታለች። እሷም ኢትዮጵያ ናት። ሰላም ጤና ይስጥልን። የከበረ ሰላምታ ከሰሞነኛ ሰምታችኋል ይድረሳችሁ። ሁለት ባላ ትከል አንዱ ሲሰበር በአንዱ ተንጠልጠል። ይህ የኢትዮጵያ መከላከያ የትጥቅ ስትራቴጂ ነው። ሀገራችን ታዲያ የመሳሪያ አቅርቦቷ እንዳይነቃነቅ በፈለገችው ጊዜ የፈለገችውን መሳሪያ እንድትሸምት የሚያደርጓትን 5 አስደናቂ ባላዎችን በ5 ሀያላን ሀገሮች ላይ ተክላለች። 5ቱን ወሳኝ አጋሮች አንድ በአንድ እናስቃኛችኋለን። ኢትዮጵያ እንዴት አድርጋ በመሳሪያ አቅርቦትና ግዢ ራሷን ከሀያላኑ አስገዳጅ ተጽዕኖ ነፃ እንዳወጣችም ጥልቅ መረጃ ይዘናል። ወደ መጨረሻውም ስለ ግብጽ አሳፋሪ ሽንፈት የምንላችሁ ነገር አለን። ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ። አንዱ ሲሰበር 4 ይቀርሃል። ይህንን የኢትዮጵያ የጦር መሳሪያ ስትራቴጂ ልክ አንድ እጅግ ብልህ የሆነ ቤተሰብ ያጠራቀመውን አንጡራ ሀብት በአንድ ባንክ ብቻ ከማስቀመጥ ይልቅ ሌሎች ባንኮችንም እንደሚጠቀም አድርጋችሁ አስቡት። አንዱ ሂሳብ ከፍተኛ ወለድ በሚከፍል ነገር ግን መዋዠቅ በሚታይበት ባንክ ውስጥ ይቀመጣል። ሌላኛው ደግሞ አሰራሩ ዘግየት ቢልም በፍጹም በማይከስር አስተማማኝ ባንክ ይገባል። ቀሪው ደግሞ ብዙ ጥያቄ ሳያበዛ በፍጥነት ብድር በሚሰጥ አዲስና ፈጣን ባንክ ውስጥ ይቀመጣል። ነገ ከነዚህ ባንኮች አንዱ ቢከስር ወይም ቢዘጋ ቤተሰቡ ባዶ እጁን አይቀርም። ይልቁንም በሌሎቹ አማራጮች ላይ ሙሉ ለሙሉ ተደግፎ ህልውናውን ያረጋግጣል። የኢትዮጵያ መከላከያ ሰራዊትም የራሱን የመሳሪያ አቅምና ቁጠባ የገነባው ልክ በዚህ የረቀቀ ጥበብ ነው። ሀገሪቱ ሩሲያ፣ ቻይና፣ ቱርክ፣ የተባበሩት አረብ ኤሚሬቶችና ኢራን በሚባሉ 5 የተለያዩ የየራሳቸው ፍላጎት ባላቸው ዓለም አቀፍ የመሳሪያ ባንኮች ላይ እምነቷን ጥላለች። እስቲ እያንዳንዳቸውን የኢትዮጵያን ዲፕሎማሲያዊ አካውንቶች ከፍተን እንመርምራቸው። አካውንት 1 ታላቋ ሩሲያ የከባድ መሳሪያዎች ጥብቅ ካዝና። ሩሲያ ለኢትዮጵያ አስተማማኝ የረጅም ጊዜ አጋር፣ የክፉ ቀን ደራሽ፣ በተፈለገችበት ጊዜ የምትደርስ አንደኛ ደረጃ የጦር መሳሪያ ካዝና ናት። በቅርቡ የተሰማው ወሳኝ የመሳሪያ ሽያጭ ስምምነት በራሱ ብቻውን እልፍ ጉዳዮችን ይናገራል። በወርሃ ጥቅምት 2025 ላይ ከሩሲያው የመንግስት መከላከያ ተቋም ሮስቴክ በወጡ መረጃዎች መሰረት ኢትዮጵያ 6 ዘመናዊ የሱ-35 የጦር ጀቶችን ለመግዛት ውል ተፈራርማለች። ይህ ጀት ሩሲያ ለውጭ ገበያ ከምታቀርባቸው ተዋጊ ጀቶች ሁሉ እጅግ ዘመናዊውና የረቀቀው ሲሆን አውሮፕላኑ አካሉን ቀጥ አድርጎ በከፍተኛ ፍጥነት እየበረረ አፍንጫውን ብቻ በማዞር ኢላማውን በትክክል መምታት የሚችልበት አስገራሚ የመተጣጠፍ ብቃት አለው። በጥር ወር 2026 በተካሄደው የጥቁር አንበሳ የአየር ትርኢት ላይ ይህ የመጀመሪያው ሱ-35 ጀት በኢትዮጵያ አየር ኃይል ማረፊያ ላይ በኩራት ቆሞ መታየቱ ስምምነቱ ከወረቀት ባለፈ እውን መሆኑን አረጋግጧል። አሁን ላይ የወጡ ትኩስ መረጃዎች ደግሞ የጀቶቹ ቁጥር ወደ 8 ሊያድግ እንደሚችልና ተጨማሪ 4 ጀቶችን የማዘዝ ሰፊ አማራጭ እንዳለ ይጠቁማሉ። ከዚህ ቀደም በጥር 2024 ላይ አብራሪዎችን ለዚህ ከባድ ተልእኮና ቴክኖሎጂ ለማሰልጠን የሚያገለግሉ 2 የሱ-30K ተዋጊ ጀቶች መረከቧ ይታወሳል። ከዚህም ባሻገር ሩሲያ ለኢትዮጵያ እጅግ ስሱ ለሆነው የአየር መከላከያ ስርዓት የጀርባ አጥንት የሆኑትን በተለይም የሀገሪቱን የልብ ትርታ ታላቁን የኢትዮጵያ ህዳሴ ግድብ ሌት ተቀን የሚጠብቁትን የፓንትሲር ሚሳኤልና የረጅም ርቀት ራዳር ስርዓቶችን በስፋት አቅርባለች። የሩሲያ አካውንት የማዕቀብ ስጋትና ከምዕራባውያን ጋር የሚመጣ ራስ ምታት ቢኖረውም በካዝናው ውስጥ ስላለው አስፈሪ የመሳሪያ ጉልበት ግን ማንም ጠላት ጥያቄ አያነሳም።
አካውንት 2 ቻይና የማይቋረጠው የመሳሪያ የብዛትና የቴክኖሎጂ ፈጠራ ማዕከል። ሩሲያ ጥብቅና አስተማማኝ የብረት ካዝና ከሆነች ቻይና ደግሞ ገቢው መቼም የማያቋርጥ ቋሚ የቁጠባ ሂሳብ ናት። በህዳር ወር 2023 ኢትዮጵያ ኖሪንኮ ከተባለው ግዙፍ የቻይና አምራች ኩባንያ 32 SH-15 ራስ ገዝ መድፎችን ተረክባለች። እነዚህ በከባድ ተሽከርካሪ ላይ የተገጠሙ መድፎች እስከ 50 ኪሎ ሜትር ርቀት ላይ ያለን ኢላማ ያለምንም ስህተት በትክክል መምታት የሚችሉ ናቸው። ነገር ግን የኢትዮጵያ መከላከያ ሰራዊት አስገራሚው ጥበብና ልህቀት የሚታየው ቀድሞ በነበራት አሮጌ የቻይና መሳሪያ ላይ በሰራችው የማሻሻያ ስራ ላይ ነው። ወታደሮችን ለማጓጓዝ ብቻ ያገለግሉ የነበሩትን የቻይና WZ-551 ተሽከርካሪዎች በመውሰድ የቀድሞ የሶቪየት ህብረት መድፎችን ከላይ በማዋሃድ ገጥማላቸዋለች። አስፈላጊው የመለዋወጫ እውቀትና ብልሃት በሀገር ውስጥ ስለነበራት ብቻ ተራ ወታደር አጓጓዥ የነበሩትን መኪኖች ወደ አስፈሪና ተንቀሳቃሽ ታንክነት ቀይራቸዋለች። ይህ የቻይናን አካውንት በአንድ ምስል ቁልጭ አድርጎ ያሳየናል። ሁልጊዜ እጅግ የሚያንጸባርቅና ውድ አማራጭ ባይሆንም ምንጊዜም በክምችት ውስጥ ያለ ዋጋው ተመጣጣኝ የሆነና ሲፈልጉ ወጪ ለማድረግ ወይም የራሳቸውን ፈጠራ ለመጨመር ምንም ችግር የማያመጣ እጅግ አስተማማኝ የክፉ ቀን አጋር ነው። አካውንት 3 ቱርክ የድሮን ቴክኖሎጂ አብዮት። የቱርክ አካውንት የተገነባው በአንድ መሰረታዊና ዘመናዊ ሀሳብ ላይ ነው። እሱም የአየር ላይ ኃይል የበላይነት የግድ አብራሪ አያስፈልገውም። እንዲሁም የግድ ሀገርን ዕዳ ውስጥ የሚዘፍቅ እጅግ ውድ መሆን የለበትም የሚል ነው። በነሐሴ 2021 ከተደረገው የመከላከያ ስምምነት ጀምሮ የቱርክ ባይራክታር TB2 ድሮኖች የኢትዮጵያ አየር ኃይል ቋሚና ወሳኝ አባል ሆነዋል። ከቅርብ ጊዜ ወዲህ ደግሞ እጅግ ከባድ የሆነውና ከጦር ሜዳ በብዙ ሺህ ኪሎ ሜትሮች ርቆ በሳተላይት ትስስር ኢላማን በከፍተኛ ትክክለኛነት መምታት የሚችለው ስትራቴጂካዊው አኪንቺ ድሮን ኢትዮጵያ ሰማይ ላይ ተቀላቅሏል። የቱርክ አካውንት አስደናቂነት ያለው በድሮኖቹ ቴክኖሎጂ ላይ ብቻ ሳይሆን በአሰራርና በዋጋ ስልቱ ላይ ነው። የአንድ TB2 ድሮን ዋጋ የዘመናዊ ተዋጊ ጀት ዋጋን አነስተኛ ክፍልፋይ ብቻ የሚጠይቅ ሲሆን ቱርክ መሳሪያዎቿን ስትሸጥ ምንም አይነት የፖለቲካ ገመድና ቅድመ ሁኔታ አታስርም። የአካውንት የማንንም ፍቃድ ሳይጠብቁ የአየር ላይ የበላይነትን በአፋጣኝ ማረጋገጥ ለሚፈልግና ሉዓላዊነቱን ለማስከበር ለቆረጠ ሀገር ፍቱን መድኃኒት ነው። አካውንት 4 የተባበሩት አረብ ኤሚሬቶች ጸጥተኛው የሎጂስቲክስ አጋር። ከተባበሩት አረብ ኤሚሬቶች ጋር ያለው የጦር መሳሪያ ግንኙነት ከሁሉም አካውንቶች ለየት ያለ ነው። ምክንያቱም ከሚያቀርቡት ግማሽ ያህሉ የራሳቸው ምርት ሳይሆን ወሳኝ የሆነ የሎጂስቲክስ እና የትራንስፖርት ትስስር ነው። ኤሚሬቶች የኢትዮጵያን አየር ኃይል ማረፊያዎች ከተለያዩ ሀገራት በሚመጡ የጦር መሳሪያዎች በማሳለጥና በፍጥነት በማድረስ በኩል ትልቅ ሚና ተጫውተዋል። በ2021 ብቻ በሁለት ወራት ውስጥ ከ50 በላይ የካርጎ በረራዎች መሳሪያዎችን ወደ ኢትዮጵያ በማጓጓዝ ታይተዋል። በተጨማሪም ኤሚሬቶች የራሷን ዘመናዊ የጦር መሳሪያዎች በቀጥታ ታቀርባለች። የኢትዮጵያ ሪፐብሊካን ጋርድ አሁን ላይ በኤሚሬትስ የተሰሩትን እጅግ ዘመናዊ የሆኑ ካራካል የተባሉ ጠመንጃዎችንና ስናይፐሮችን በኩራት ታጥቋል። እንዲሁም ቢያንስ 28 ካሊደስ የተባሉ ዘመናዊ ብረት ለበስ ተሽከርካሪዎች ከጅቡቲ ወደብ ወደ አዲስ አበባ በባቡር ሲጓጓዙ መታየታቸው የዚህን ወዳጅነት ጥልቀትና ተግባራዊነት በግልጽ ያሳያል። የኤሚሬትስ አካውንት ልክ እንደ ባህላዊ ባንክ ሳይሆን ሁልጊዜ ትክክለኛውን ሰውና መንገድ የሚያውቅ የራሱንም ዕቃ የሚሸጥ እንዲሁም አስፈላጊውን ግንኙነት በፍጥነት የሚፈጥር እጅግ ጠቃሚ የቤተሰብ አባል ነው። አካውንት 5 ኢራን ድብቁና ገለልተኛው አማራጭ። ኢራን ማንም በይፋ አደባባይ ወጥቶ የማይናገርላት ነገር ግን በወሳኝ የህልውና ሰዓት ፈጥና የምትደርስ ድብቅና ገለልተኛ አካውንት ናት። ምንም እንኳን በወቅቱ የተባበሩት መንግስታት ድርጅት ጥብቅ ማዕቀብ ቢኖርም የኢራን ሞሃጀር 6